ለምንድን ነው አሁን ዩቲዩብ ስቱዲዮ ደግሞ እኮ ዩቲዩብ ስቱዲዮ ከሌለሽ እኮ ሊቆርጥልሽ አይችልም። እኔ ዩቲዩብ ስቱዲዮ ወደዛ ወደ ዩቲዩብ ስቱዲዮ ይወስደኝና እዛ ደግሞ እንትኑ አይመጣልኝም ማለት ነው። ለዚህ መቁረጫው አትመጣልኝም። ዩቲዩብ ስቱዲዮ ላይ ማግኛት ሽሮብ ላይ ነው ከስልኬ አላውቅም። ምን ታደርጊያለሽ መሰለሽ? እንደዛ ሲያደርግሽ ምን ታደርጊያለሽ መሰለሽ? እኔ አሁን ዩቲዩብ ፍቅር ኢትዮ ማለት ነው አያስገባኝም ክሮም ውስጥ በተከታታይ ቪዲዮ እንዲመጣ ማለት ነው። ምን ያደርገኛል? ዩቲዩብ ስቱዲዮ ውስጥ ያስገባኝና በክሮም ገብቼ ከዛም ቪዲዮዎቼን ሙሉ አለ እንደዚህ የምታይ እነሱን ብቻ ነው የሚያሳየኝ ማለት ነው። እኔም እንደዛ እያደረገ ያስገባኝ እዛም ጋር ስትደርሺ ምን ታደርጋለሽ? ክሮም ውስጥ ትገቢና www.youtube.com ዩቲዩብ ስቱዲዮ ላይ ትጽፊያለሽ ማለት ነው። ከዛ እሱን ሰርች ስታደርጊ ከላይ ዩቲዩብ ስቱዲዮ ይላል፣ ከስር ደግሞ ሎጊን አለ። ሎጊን የሚለው ስትነኪ ራሱ ያመጣልሻል ማለት ነው። ያስገባሻል ቀጥታ ወደ ውስጥ። ከዛ አንቺ የእንትኖችሽ ጋር ቪዲዮችሽ ጋር ትሄጃለሽ ማለት ነው። ላይፍ የገባሽባቸው ላይ ካልሆነ ደግሞ ቪዲዮ ሰራልሻለሁ። ቆይ እንደዛ ሞክራለሁ። እንደዚህኛው ደግሞ ማለት ነው ዩቲዩብ ስቱዲዮን አጥፍቼ እኔ ከጎን ፕሮፋይልን ተጫንኩኝና ከታች ከሚመጣልኝ ዩቲዩብ ስቱዲዮ ብዬ ተጫንኩኝ። ስጫነው ቪዲዮዎቹን አመጣልኝ። ግን አሁን ከትምትለውን ለመጫን ፊደል ያለችውን ስጫናት ባዶ እንትን ያመጣልኛል ማለት ነው። ቪዲዮ እንዲያመጣልኝ ወደ ታች እንዲያወርድልኝ ተሙኔል ከምለው ፊት ለፊቱ እንደዚህ መቁረጫ ቦታ እንዲወስደኝ ስጫን ባዶ ያሳየኛል። ባዶ እንደዚህ እንትን ጽሁፍም የለውም፣ ግን የሆነ የሰው ምልክት ያለበት እንዴ የሆነ ባዶ እንትን የሚያየው ነገር ምስል ያመጣልኛል። ጽሁፍ ምናምን የለውም። በቃ ይሽ በትክክል ስላላስገባሽ ነው። ቆይ እንዴት ሎግን ብዬ እንደሚገባ እኔ በዚህ ቪዲዮ ሰርች ልክልሻለሁ ማለት ነው። እኔ ማስገባኝም ነበር ዝም ብዬ ስኮራኮር ነበር የሆነ ቀን ማለት ነው። ከዛ ሎግን ብዬ ለምን አልሞክርም ብዬ ሎግን ብዬ ስገባ ቀጥታ ወሰደኝ ማለት ነው። እና በዛ መልኩ ትሞክራለሽ። ብታይ አንድ ቀን ሌሊት ቁጭ ብዬ በለው የሚችለኝ ከፈለች በቃ በዛ ትገቢያለሽ። ሎግን ብለሽ ነው የሚያስገባሽ። እንዲህ ያስገባው ክሮም ላይ ስትሄጂ እሱ እንደዛ ነው የምትቸገረው። እኔ የሆነ ነገር ለማስተካከል ሴቲንጎቹ ላይም ለመግባት ስፈልግ ዩቲዩብ ስቱዲዮም ቀድሜ ያጠፋለሁ። ካላጠፋው አይወስደኝም ወደ ታች ማለት ነው። ዩቲዩብ ስቱዲዮም ካጠፋሽ ደግሞ ያው ትክክል ስለ ዩቲዩብ ስቱዲዮ ካጠፋሽ ዩቲዩብ ስቱዲዮ የለሽም ማለት ክሮም ውስጥ ለመግባት ግዴታ ዩቲዩብ ስቱዲዮ ያስፈልጋል። ያስገባኛል እዛ ላይ ይከፍትልኛል። ይከፍትልኛል ግን አያመጣልሽም። ከስር ያለውን አሁን ፕሮፋይልን ተጭኜ ዩቲዩብ ስቱዲዮ የሚለውን ከተጫንኩኝ እዛው ጋር ቪዲዮዎች ምናምን ያመጣልኛል እንጂ ትክክል እዛ ዩቲዩብ ስቱዲዮ ላይ የተጻፉትን አያመጣልኛል። ሰዓት ያሳየኛል መሰለሽ እንደዛ ያየበት ነው። ቪዲዮዎችን ያሳይሻል፣ ፕሮፋይልሽን ያሳይሻል። ይህን ማለት ነው ገብተሽ እንደፈለግሽ በቃ ቪዲዮሽን ለመቁረጥም ሆነ ለማየትም ሆነ ምናምን በደንብ አይመች። መቁረጡ እኮ ነው የሚያለኝ እና ሰዓት ለማየት ነው እንደው ባለፈው በስንት ጊዜ ያወራሁት በትክክል ስንት ሰዓት እንዳለኝ ያሳይሻለሁ። እሺ በቃ አሁን ራሱ ሞክሪ። ስልክሽ አለሽ እጅሽ ላይ የዩቲዩብ አለኝ። ቆይ እንደው እንትን አድርጌ በዚህኛው በምን ገባው መሰለሽ? ሞክሪ።